ክርስቲያኖና ሜሲ ለአመታት በእግር ኳስ ችሎታቸው ፉክክር ውስጥ ያሉ እጅግ በጣም ተወዳጅ የእግር ኳስ ተጫዋቾች ሲሆኑ እኛ ደግሞ በዛሬው ቪዲዮአችን የክርስቲያኖና የሜሲን የፍቅር ህይወታቸውን እንመለከታለን። በመጀመሪያም ወደ ክርስቲያኖ ሮናልዶ እናልፋለን። የፍቅር ህይወትና ግንኙነቶች ልክ እንደ እግር ኳስ ዘመኑ ሁሉ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ትኩረት የሳበና በከፍተኛ ሁኔታ በሚዲያ የሚከታተል ነው። ሮናልዶ በታዋቂነቱ በሀብቱና በግል ቁመናው ምክንያት ባለፉት አመታት ከበርካታ ታዋቂ ሴቶች ጋር ስሙ ተያይዟል። ስለ ፍቅር ህይወቱ ስለነበሩት ታዋቂ የሴት ጓደኞችና አሁን ስላለው የቤተሰብ ህይወት በዝርዝር እናቀርብላችኋለን። ሮናልዶ ከብዙ ሴቶች ጋር ስሙ ቢነሳም ህይወቱን በከፍተኛ ሁኔታ የቀየሩትና ረጅም ጊዜ የቆዩት ሁለት ዋና ግንኙነቶች ናቸው። የመጀመሪያው ከ2010 እስከ 2015 ሩሲያዊቷ ታዋቂ ሞዴል ኢሪና ሻይክና ሮናልዶ የተገናኙት በ2010 ዓመተ ምህረት በአርማኒ ማስታወቂያ ስራ ላይ ነበር። ይህ ግንኙነት በወቅቱ በዓለም ላይ በከፍተኛ ሁኔታ የተወራለት የሱፐር ሞዴልና የሱፐርስታር ጥምረት ነበር። የመለያየታቸው ምክንያትም ለ5 ዓመታት አብረው ከቆዩ በኋላ በ2015 መጀመሪያ ነበር የመለያየታቸው ዜና የተሰማው። እንደ መገናኛ ብዙሃን ዘገባዎች ከሆነ መለያየታቸው ከሮናልዶ እናት ዶሎሬስ አይቬሮ ጋር ከነበረ አለመግባባት እንዲሁም ሁለቱም ለየብቻቸው ለነበራቸው የስራ መደራረብ ትኩረት በመስጠታቸው የመጣ ነው። ሁለተኛውና ዋናው ግንኙነት ደግሞ የጀመረው በ2016 ሲሆን ከ2016 እንደ አውሮፓውያን አቆጣጠር እስከ አሁን የቀጠለው የፍቅር ግንኙነት ነበር። ስፔን ሀገር በሚገኝ የጉቺ የቅንጦት እቃዎች መደብር ውስጥ በሻጭነት ተሰራ የነበረችው ጆርጂና ሮናልዶ ወደ መደብሩ ለመግዛት በገባበት ወቅት ተገናኙ። ሮናልዶ በመጀመሪያ እይታ የመጣ ፍቅር እንደነበር ይናገራል። አሁን ያለው ደረጃ ጆርጂና የሮናልዶ ረጅሙና ይፋዊ የህይወት አጋሩ ናት። በአሁኑ ጊዜ አብረው የሚኖሩ ሲሆን የሮናልዶ ልጆች በሙሉ አንድ ላይ ሰብስበው እያሳደጉ ይገኛሉ። የራሳቸው የጋራ ልጆችም አሏቸው። ጆርጂና በሮናልዶ ህይወት ውስጥ ትልቅ መረጋጋትን የፈጠረች ሴት ተደርጋ ትወሰዳለች። ሮናልዶ ስሙ ከናኘበት ጊዜ ጀምሮ በተለይ በማንቸስተር ዩናይትድ እና በሪያል ማድሪድ የመጀመሪያ ዓመታት ከሚከተሉት ታዋቂ ሰዎች ጋር ግንኙነት ነበረው። የመጀመሪያዋ ጆርዳና ጃርዴል በ2003 ሮናልዶ በስፖርቲንግ ሊዝበን እያለ የመጀመሪያዋ ይፋዊት የሴት ጓደኛው ነበረች። እሷም የቡድን አጋሩ የነበረው ማሪዮ ጃርዴል እህት ነበረች። በቀጣይ ደግሞ ከ2005 እስከ 2006 እንደ አውሮፓውያን አቆጣጠር ፖርቹጋላዊ የቲቪ አቅራቢና ሞዴል ስትሆን ከሮናልዶ በ9 ዓመት ትበልጥ ነበር። ግንኙነታቸው ለ1 ዓመት ገደማ ቆይቷል። ሶስተኛዋ ጌማ አትኪንሰን በ2007 የሮናልዶ በማንቸስተር ዩናይትድ በነበረበት ወቅት እንግሊዛዊቷ ተዋናይና ሞዴል ጌማ ጋር ለጥቂት ወራት አብረው አሳልፈዋል። ሌላኛዋ ደግሞ ኔሬዳ ጋላርዶ በ2008 በስፔን ሀገር የተገናኙ ሲሆን ይህ ግንኙነት በሚዲያ ላይ ከፍተኛ ሽፋን አግኝቶ ነበር። ነገር ግን ሮናልዶ ወደ ሪያል ማድሪድ ከመዘዋወሩ በፊት ተለያዩ። በተለያዩ ጊዜያት ሮናልዶ ከዓለም አቀፍ ታዋቂ ሴቶች ጋር ለአጭር ጊዜ ስሙ ተነስቷል። ከነዚህም መካከል ሌላኛዋ ፓሪስ ሂልተን የምትባለዋ ሴት በ2009 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሮናልዶ በማያሚና በሎስ አንጀለስ በነበረበት ወቅት አብረው ታይተው የነበረ ቢሆንም ግንኙነቱ ግን ዘላቂ አልነበረም። እንዲሁም ደግሞ ኪም ካርዳሽያን በ2010 ዓመተ ምህረት አካባቢ በማድሪድ ከተማ አብረው ምሳ ሲመገቡ ታይተው የፍቅር ወሬዎችም ተሰራጭተውባቸው ነበር። እናም ሮናልዶ እንዲህ እያለ በአሁኑ ሰዓት የ5 ልጆች አባትም ሆኗል። የሮናልዶ የመጀመሪያ ልጁ ሮናልዶ ጁኒየር የተወለደው በ2010 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሲሆን የተወለደውም ሮናልዶ ወደ አሜሪካ ጉዞ ባደረገበት ወቅት ነበር። ከዛም አሜሪካ ውስጥ የሆነ ሬስቶራንት ውስጥ የምታስተናግዳቸውን ልጅ ከሷ ጋር የፍቅር ጊዜ ማሳለፍ ይፈልጋል። ከዚያም ስልኳንና አድራሻዋን ከተቀበለ በኋላ ለእግር ኳስ ጨዋታ ወደ ሀገሩ ሊመለስ ስለሆነ አንድ ምሽት አብረው አሳለፉ። ከዛም ያን ምሽት
አብረው ካሳለፉ በኋላ እሱም ወደ ሀገሩ ተመለሰ፣ እሷም ወደ ስራዋ። ከዛ በኋላ ግን ከወራት በኋላ ሮናልዶ አንድ ስልክ ተደወለለት። የደወለችውም አሜሪካዊቷ ለአንድ ምሽት አብሯት የፍቅር ጊዜ ያሳለፈችው ሴት ነበረች። ከዛም ማርገዟን ነገረችው። በዛ ጊዜ ሮናልዶ በጣም የተጨናነቀበትና ከባድ ጊዜ ውስጥ የገባበት ጊዜ ነበር። ምክንያቱም በወቅቱ በዓለም ላይ ተወዳጅነትና እውቅናን በይፋ ያገኘበት ጊዜ በመሆኑ ከዛም በተጨማሪ ደግሞ ያረገዘችለት ሴት ፍቅረኛ ወይም ሚስቱ አለመሆኗና ከዛም አልፎ ምንም አይነት የፍቅር ስሜት ሳይኖረው ለአንድ ቀን ብቻ የተደረገ ስህተት መሆኑ ነበር። ከዛም ሮናልዶ ጊዜ ሰጥቶ ካሰበበት በኋላ በመጀመሪያ ማድረግ የነበረበት የራሱ ልጅ መሆኑን ማረጋገጥ ስለነበር ልጁ እስኪወለድ ከጠበቀ በኋላ ከተወለደ በኋላ የዲኤንኤ ምርመራ አደረገ። የዲኤንኤ ምርመራ ሲያደርግ የራሱ ልጅ መሆኑን አረጋገጠ። የነገሩ ክብደት በዚህ አላበቃም። የራሱ ልጅ መሆኑን ካረጋገጠ በኋላ እንዴት ማሳደግ እንዳለበት ድጋሚ ማሰብና መወሰን ነበረበት። ከዛም የመጨረሻ ውሳኔውን ወሰነ። ልጁን ራሱ ለማሳደግ ወሰነ። ከዛም ባለው እውቅናና ሀብት የልጁ እናት እየመጣች እንዳትረብሸው ስለፈለገ ለዚህም ጉዳይ እልባት መስጠት ስላለበት እናቱ ልጄን ብላ 18 ዓመት እስኪሞላው ድረስ አጠገቡ እንዳትደርስና ስሙንም ስራውንም እንዳትረብሽ በሚሊዮኖች የሚቆጠሩ ዶላሮች ሊከፍላትና ከህይወቱ እንድትወጣ ከዛም በኋላ እሱ ደግሞ ልጁን ራሱ ብቻውን እንደሚያሳድግ ቃል ተገባብተው ተፈራረሙ። የጁኒየር እናትም በሚሊዮኖች የሚቆጠሩ ብዙ ዶላሮችን ይዛ ከሚዲያውም ጠፍታለች። እንግዲህ ሮናልዶ ጁኒየር አሁን ላይ 16 ዓመቱ ነው። ምናልባት 18 ዓመት ሲሞላው ተመልሳ ትመጣ ይሆን? እስኪ የሚፈጠረውን አብረን እናያለን። ሌላ ጊዜ ደግሞ ሁለት መንትያ ልጆችን ከሌላ ሴት ወለደ። በመጨረሻም ደግሞ አሁን ካለችው ሚስቱ ጆርጂኒያ ሁለት ልጆች ያሉት በአጠቃላይ ክርስቲያኑ የ5 ልጆች አባት ነው። ታዋቂነቱ ከፍተኛ በመሆኑ የሮናልዶ ከግልና ከአልጋ ላይ ጨዋታ ህይወቱ ጋር የተያያዘ ከባድ ክሶችም ገጥመውት ያውቃሉ። በተለይ በ2009 ዓመተ ምህረት በላስ ቬጋስ ሆቴል ውስጥ ያለ ፍላጎት ወሲብ ፈጽሟል በሚል በካትሪን ማዮጋ የቀረበበት ክስ ከፍተኛ የሚዲያ ጫና ፈጥሮ ነበር። ሮናልዶ ክሱ ሙሉ በሙሉ የካደ ሲሆን ግንኙነቱ በሁለቱም ፍቃድ ላይ የተመሰረተ እንደነበር ገልጿል። ይህ ክስም ከአመታት የህግ ክርክር በኋላ በነጻ ተለቋል። በአጠቃላይ የክርስቲያኖ ሮናልዶ የፍቅር ህይወት ከወጣትነት የፈንጠዝያነት ቀናት ተነስተው በአሁኑ ጊዜ ወደ ተረጋጋ ቤተሰብን ማዕከል ወዳደረገ እና ከጆርጂኒያ ሮድሪጌዝ ጋር ወደሚመራ የረጅም ጊዜ ህይወት የተሸጋገረ ነው። እንግዲህ ስለ ክርስቲያኖ ይህን ያክል ካለን አሁን ደግሞ ወደ ሜሲ የፍቅርና የግል ህይወት እንሸጋገራለን። እስካሁን ቻናሉን ሰብስክራይብ ካደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያለን ወደ ሊዮኔል ሜሲ የፍቅር ህይወት እናልፋለን። የፍቅርና የግል ህይወት ከሌሎች ታዋቂ የእግር ኳስ ተጫዋቾች በጣም የተለየና እጅግ በጣም ረጋ ያለ የሚባል ነው። ሜሲ በህይወቱ ውስጥ በርካታ ሴቶችን በማቀያየር አይታወቅም። ይልቁንም የሱ ታሪክ በዓለም እግር ኳስ ውስጥ እጅግ አስደናቂና ታማኝ ከሚባሉ የፍቅር ታሪኮች ውስጥ አንዱ ነው። የሜሲ የፍቅር ታሪክ ልክ እንደ ተረት የሚቆጠር ነው። ሜሲና የአሁኑ ሚስቱ አንቶኔላ ሮኩዞ የተገናኙት ገና ህጻናት እያሉ በሮዛሪዮ አርጀንቲና ውስጥ ነበር። የመጀመሪያ እይታ በ9 ዓመታቸው ሜሲ የ9 ዓመት ልጅ እያለ ከሱ ጋር ኒውዌልስ ኦልድ ቦይስ በተባለው የወጣቶች ቡድን ውስጥ አብሮት ይጫወት የነበረው ሉካስ ካግሊያ ጋር ቪዲዮ ጌም ለመጫወት እቤት ይሄድ ነበር። አንቶኔላም የዚህ ጓደኛው የአክስት ልጅ ነበረች። ሜሲም ገና ሲያያት እንደወደዳትና ለጓደኞቹም አንድ ቀን ገርፍሬንዴ ትሆናለች ብሎ ደብዳቤ ይጽፍላት እንደነበርም ይነገራል። ሜሲም በ13 ዓመቱ ወደ ባርሴሎና ላማሲያ አካዳሚ ሲያቀና ግንኙነታቸው ለተወሰነ ጊዜ ተቋርጦ ነበር። ነገር ግን በ2005 ዓመተ ምህረት የአንቶኔላ የቅርብ ጓደኛ በመኪና አደጋ ህይወቷ ሲያልፍ ሜሲ እሷን ለማጽናናት ከስፔን በቀጥታ ወደ አርጀንቲና በረረ። ይህ አጋጣሚ ግንኙነታቸውን ከጓደኝነት ወደ ጥልቅ ፍቅር ቀየረው። ፍቅራቸውን በሚስጥር ካቆዩ በኋላ ሜሲ በ2009 ዓመተ ምህረት እንደ አውሮፓውያን አቆጣጠር በአንድ የካታላን ቴሌቪዥን ፕሮግራም ላይ የሴት ጓደኛ ወይም ፍቅረኛ አለች ተብሎ ሲጠየቅ አዎ አርጀንቲና የምትኖር ሴት ጓደኛ አለችኝ፣ በአሁኑ ጊዜ በጣም ደስተኛና
ዘና ያልኩ ነኝ በማለት ፍቅራቸውን ይፋ አደረገ። ሜሲና አንቶኔላ ለብዙ ዓመታት አብረው ከኖሩ በኋላ በ2017 ዓመተ ምህረት በአርጀንቲና ውስጥ እጅግ ደማቅ በሆነ ሰርግ ተጋቡ። ይህ ሰርግ በሚዲያዎች የክፍለ ዘመኑ ሰርግ ወይም the wedding of the century ተብሎ ተሰይሞም ነበር። በአሁኑ ጊዜ ሜሲና አንቶኔላ የሶስት ወንድ ልጆች እናትና አባት ሆነዋል። የመጀመሪያው ልጃቸው ቲያጎ ይባላል። የተወለደው በ2012 ነው። ሁለተኛ ልጃቸው ደግሞ ማቲዮ ይባላል። የተወለደውም በ2015 ነው። ሶስተኛው ልጃቸው ደግሞ ሲሮ ይባላል። የተወለደውም በ2018 እንደ አውሮፓውያን አቆጣጠር ነው። ሜሲም ከአንቶኔላ ውጪ ስሙ ከሌሎች ሴቶች ጋር የተያያዘው በጣም በወጣትነቱ ገና ታዋቂ መሆን በጀመረበት ወቅት ነበር። ለጥቂት ጊዜያት ብቻ ነበር የተወራባቸው። በ2006 ዓመተ ምህረት ሜሲ ገና የ18 ዓመት ወጣት እያለ ከአርጀንቲናዊቷ ሞዴል ማካሬና ሌሞስ ጋር ለአጭር ጊዜ ግንኙነት እንደነበረው ይነገራል። ይሁን እንጂ ግንኙነቱ በጣም አጭርና በቤተሰቦቿ ጣልቃ ገብነት ምክንያት እንደቆመም ይነገራል። ከሁለት ዓመት በኋላ ማለትም በ2008 ዓመተ ምህረት አካባቢ ሜሲ ከታዋቂዋ አርጀንቲናዊት ሞዴል ሉሲያና ሳላዛር ጋርም ስሙ ለአጭር ጊዜ ተነስቶም ነበር። እውነት ለመናገር ሜሲ ከሚስቱ ከአንቶኔላ ውጪ ግንኙነት ነበረው ተብሎ የተወራባቸው እነዚህ አሁን የጠቀስኳቸው ሴቶች በሙሉ የሚዲያ ወሬዎች እንጂ በትክክለኛ መሰረት የነበራቸው አልነበሩም። ቅድም ለመግለጽ እንደሞከርኩት ሜሲ ከልጅነቱ ጀምሮ እስካሁን ድረስ በህይወቱ የሚያውቃት አንድ ሴት ብቻ ነች። ከሷም ጋር ተጋብቶ የሶስት ልጆች አባት ሆኗል። ሜሲም ከብዙ የእግር ኳስ ተጫዋቾች በተለየ መልኩ የአልጋ ላይ ጨዋታ እንዲሁም የፍቅር ህይወት ምንም አይነት ትልልቅ ቅሌቶች እንዲሁም ውዝግቦች ተነስተውበት አያውቁም። ሜሲ ሙሉ በሙሉ ትኩረቱን በእግር ኳስ ስራውና በቤተሰቡ ላይ ያደረገ ተጫዋች ነው። እሱ ራሱ በተለያዩ ቃለ መጠይቆች ላይ እንደገለጸው ሚስቱ አንቶኔላ በህይወቱ ውስጥ ትልቅ መረጋጋትን የሰጠችውና በማንኛውም አስቸጋሪ ጊዜ ከጎኑ የምትቆም ብልህ ሴት ናት። ባጭሩ ሜሲ በህይወቱ በይፋ የረጅም ጊዜ ግንኙነት የነበረውና ያገባው አንድ ሴት የልጅነት ፍቅሩን አንቶኔላን ብቻ ሲሆን ከሷ ውጪ በወጣትነቱ የተወሩ ወሬዎች በጣም ጥቂትና ለአጭር ጊዜ የነበሩም ከእውነታ የራቁ የሚዲያ ወሬዎች ናቸው። ይህ ታማኝነቱ ሜሲን በሜዳ ላይ ብቻ ሳይሆን በግል ህይወቱም በብዙዎች ዘንድ ተወዳጅ እንዲሆን አድርጎታል። በክርስቲያኖ ሮናልዶና በሊዮኔል ሜሲ መካከል ያለው የሜዳ ላይ ፉክክር እንደተጠበቀ ሆኖ ከሜዳ ውጪ ያለው የፍቅር የጋብቻና የግል ህይወታቸው አኗኗር ፍጹም የተለያየ መልክ አለው። አንደኛው በከፍተኛ የሚዲያ ትኩረትና በበርካታ ግንኙነቶች ውስጥ ያለፈ ሲሆን ሌላኛው ደግሞ ከልጅነት ጀምሮ በአንድ ፍቅር ላይ የጸና ነው። ክርስቲያኖ ሮናልዶ ባለፉት ዓመታት የበርካታ ታዋቂ ሴቶች ሞዴሎች፣ ተዋናዮችና የቲቪ አቅራቢዎች የፍቅር አጋር በመሆን በዓለም አቀፍ ሚዲያዎች ግንባር ቀደም ተጠቃሽ ነበር። ከጆርጂና ሮድሪጌዝ በፊት ከሩሲያዊቷ ሱፐር ሞዴልና ሻይክ ጋር የ5 ዓመት ጥልቅ ግንኙነት ነበረው። ከሷም ውጪ ከፓሪስ ሂልተን እና ኪም ካርዳሽያን ጋር ሳይቀር ስሙ ተነስቷል። የሜሲ የፍቅር ታሪክ ደግሞ እጅግ በጣም የተገደበና ገና ታዋቂ ከመሆኑ በፊት በወጣትነቱ ከማካሬና ሌሞስ ጋር ከተወሩ ጥቂት አጫጭርና ከእውነት የራቁ የሚዲያ ወሬዎች ውጪ ህይወቱን በሙሉ ያሳለፈው ከአንድ ሴት ጋር ብቻ ነው። የትዳር አመራረጣቸውን ስናይ ደግሞ የሮናልዶ አጋር ጆርጂና ሮድሪጌዝ ሮናልዶ ታዋቂነቱ ጥግ በደረሰበት ወቅት በ2016 ነው ጆርጂና ጋር የተገናኙት። እሷ በወቅቱ ቅድም መግለጽ እንደሞከር ነው በጉቺ መደብር ሻጭ የነበረች ቢሆንም አሁን ላይ ከሮናልዶ ጋር በመሆኗ በዓለም ላይ ተጽዕኖ ፈጣሪ ሞዴልና የራሷ ሪያሊቲ ሾው ያላት ዝነኛ ሴት ሆናለች። የሜሲን ሚስት አንቶኔላ ሮኩዞ ስንመለከት ደግሞ አንቶኔላ የሜሲ የልጅነት ፍቅር ናት። ሜሲ ገና በ9 ዓመቱ ገና ህፃን እያለና ምንም ስም የሌለው ድሃ ልጅ እያለ ነበር ያወቃት። የሜሲ ዝናና ሀብት ሳይሆን የቆየው የልጅነት ትስስራቸው ነው ለትዳራቸው መሰረት የሆነው። በመጨረሻም የነዚህ የሁለቱን የእግር ኳስ ኮከቦች የፍቅር ህይወት ንጽጽር ጠቅለል ስናደርገው የክርስቲያኖና የሜሲ የፍቅር ህይወትና የአኗኗር ዘይቤያቸው ፍጹም ተቃራኒ ነው ማለት ይቻላል። ሮናልዶ ህይወቱ በሆሊውድ ስታይል የተሞላ በርካታ ግንኙነቶችን ያሳለፈና
ልጆቹም በተለያዩ መንገዶች የመጡለት የፍቅር ህይወቱን ለዓለም ይፋ የሚያደርግ ኮከብ ሲሆን ሜሲ ደግሞ በተረት ውስጥ የሚነገረውን አይነት የአንድ ሴት አፍቃሪ ማንነት በመያዝ ህይወቱን ሙሉ በሙሉ ከማንኛውም ቅሌት ነፃ አድርጎ በሰላም ቤተሰቡን የሚመራ ተወዳጅ ኳስ ተጫዋች ነው። ቤተሰቦቻችን ለዛሬ የነበረን የሁለቱ ኮከቦች ከእግር ኳስ ባለፈ በፍቅር ህይወታቸውና በግል ህይወታቸው ያደረግነው ንጽጽር ይህን ይመስል ነበር። በቀጣይ ስለማን እንዲሰራላችሁ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን።